ሰላም ናችሁ? እንዴት ናችሁ? እንግዲህ እስኪ ደግሞ ዛሬ አካውንቲንግ ኮንፊውዝ ላደረጋችሁ ሰዎች ይሄ ቪዲዮ ለእናንተ ነው። አካውንቲንግን በቀላሉ አካውንቲንግን ወደ ገደለው ነው ማሳያችሁ ማለት ነው። መማር ለምትፈልጉ ሰዎች ይሄ ቪዲዮ እንዲደርሳችሁ ፈልጋለሁ። ኦኬ አካውንቲንግ አካውንቲንግ እያለ ሄደ። ካውንት ከሚለው ስራው ቃል ነው ያው የተነሳበት ማለት ነው። ስለዚህ ካውንት መቁጠር ነው። ስለዚህ ጌሙ ያለው ቁጥር ላይ ነው ማለት ነው። እሺ አካውንቲንግን ለማወቅ 6 ነጥቦች አሉ። እነዚህ 6 ነጥቦች ተረዳችሁ ማለት አወቃችሁ ማለት በቃ አካውንቲንግ በጣም ቀላል ነው ለእናንተ። ግን ወደ እነዚህ 6 ነጥቦች ሳልሄድ በፊት ራሳችሁን እንደ አንድ ድርጅት ወይም እንደ አንድ ድርጅት ኦነር አድርጋችሁ እንድታስቡ ፈልጋለሁ። ምክንያቱም በቀላሉ አንደርስታንድ ታደርጉኝ፣ ሁለተኛ ሚስ አንደርስታንዲንግ እንዳይፈጠር። ሌላው አካውንቲንግ ኢምፕሊመንት ይደረገው የሚችለው ድርጅት ላይ ነው። ሌላ የትም ላይ ልታደርጉታችሁ ፐርሰናል ኢንዲቪጁዋል ነገር ላይ አካውንቲንግ ኢምፕሊመንት ይደረግ አይችልም እና ስለዚህ እንደ አንድ ድርጅት ባለቤት እንደ አንድ ድርጅት ሆናችሁ ልትሰሙኝ እፈልጋለሁ ማለት ነው። ወደዚህ 6 ነጥቦች ሲሄድ ኮድ አላቸው። እነዚህ 6 ነጥቦች የየራሳቸው ከ1000 እስከ 6000 ማለት ነው። የመጨረሻው ስድስተኛው ከ6000 በላይ የሆኑ 6000 እና ከዛ በላይ የሆኑ ኮዶች መጠቀም ይችላል። የመጀመሪያው አሴት ነው። አሴት ማለት ሀብት ወይም ንብረት ማለት ነው። 1000 ኮዱ 1000 ነው። ሁለተኛው ዕዳ ነው፣ ሊያቢሊቲ፣ እሱ ኮዱ 2000 ቤት ነው። ሶስተኛው ካፒታል ነው፣ መነሻ ድርጅታችሁን ፎርም ስታደርጉ መነሻ የሚሆናችሁ ገንዘብ ማለት ነው። ወይም ደግሞ ያተረፋችሁትን መልሳችሁ ኢንቨስት የምታደርጉት ከሆነ ወይም ደግሞ ኢንቨስት የምታደርጉት ከሆነ እሱም ካፒታል ነው ማለት ነው። ስለዚህ ካፒታል መነሻ የሆነ ገንዘብ ነው ማለት ነው። ኮዱ 3000 ነው። አራተኛው ኢንካም ነው። ከሽያጭ ሽያጭ ማለት ነው። ኢንካም ማለት ሸጣችሁ ወይ የምታገኙት ገንዘብ ማለት ነው በድርጅት ውስጥ። ስለዚህ 4000 ነው እሱ ኮዱ። 5ኛው ኮስት ኦፍ ሴልስ ነው። ኮስት ኦፍ ሴልስ ማለት ሴልሱን ለማምጣት ሽያጩን ለማምጣት የምታወጡት ወጪ ማለት ነው። እሱ ኮዱ 5000 ነው። 6ኛው ኤክስፔንስ ነው። ኤክስፔንስ የተለያዩ ልዩ ወጪዎች፣ ጥቃቅንና ልዩ ወጪዎች ናቸው። በዝርዝርና በስፋት እመጣበታለሁ። በጣም ሲምፕል በሆነ ወይ ለማስረዳት ሞክራለሁ ማለት ነው። ወደኋላ ተመልሰን ወደ አሴት እንሂድና አሴት ላይ ወይም ሀብት ወይም እንደ ንብረት ከሚቆጠሩ ነገሮች የመጀመሪያው ካሽ ነው፣ ጥሬ ገንዘብ ነው። የድርጅቱ ጥሬ ገንዘብ ማለት ፈልጌ ነው። የድርጅቱ ጥሬ ገንዘብ ወይም ደግሞ ድርጅቱ በባንክ አካውንት ያለው ገንዘብ ለዛ ድርጅት አሴት ሆኖ ማለት ነው። አሴት ላይ ይመዘገባል። ይሄ በ1000 ቤት ውስጥ የሚመዘገብ አንደኛው ገንዘብ ነው። ሌላኛው ዱቤ፣ እናንተ በዱቤ እቃ ከሸጣችሁ ወይም ደግሞ ከዛ ሰውዬ እናንተ በዱቤ እቃ ከሸጣችሁ ከዛ ሰውዬ ላይ የምሰበስበው ገንዘብ አለኝ 5000 ብር ወይም 10000 ብር አለኝ ብላችሁ የምታስቡ ከሆነ ያ ለእናንተ ሀብታችሁ ንብረታችሁ ነው ማለት ነው። በቃ ከዛ ሰውዬ ላይ 10000 ብር ሰበስበው አለኝ ትላላችሁ። ወይም አካውንት ሪሲቭድ ይባላል በአካውንቲንግ ቋንቋ። አካውንት ሪሲቭድ ይባላል። ወይም ደግሞ በሰውዬው ስም ለዛ በዱቤ የሸጣችሁለት ሰውዬ ለከበደ ከሸጣችሁለት ከበደ ሪሲቭብል፣ ከከበደ ተመላሽ ወይም በሰበስበው ገንዘብ አለኝ ብላ ይባላል ማለት ነው። ስለዚህ ከበደ ሪሲቭብል 10000 ተብሎ 10000 ብር ከሆነ ከበደ ሪሲቭብል 10000 ብር ተብሎ ይመዘገባል ማለት ነው። ሌላው ካበደራችሁ፣ ሌላ ድርጅት ካበደራችሁ እንዲሁ በተመሳሳይ እሱም ተመላሻችሁ የምታገኙት ኤክስፔክት የሚደረግ ገንዘብ ነውና እሱም እንደ ሀብት እገሌ ከሚባለው ድርጅት ያልተሰበሰበ ገንዘብ አለ ወይም ደግሞ ያበደርኩት ብድር ስላለ እሱም እዛው በአካውንት ሪሲቭብል ይያዛል ማለት ነው። ወይ በሰውየው ስም ወይም ደግሞ በሌላም ነገርም ጽፋችሁ ትይዙ ትችላላችሁ።
እሺ ሌላው ፕሪፔድ ኤክስፔንስ ነው። ሌላው ፕሪፔድ ኤክስፔንስ ማለት ቅድሚያ የተከፈለ ወጪ ማለት ነው። ለምሳሌ መብራት ፕሪፔድ ነው። ባይ ዘ ወይ በአንድ ቀን ተጠቅማችሁ አጨርሱት ማለት ነው። መብራት ትሞሉ for the next 30 days የሚያገለግል መብራት የምትሞሉ። ስለዚህ ፕሪፔድ ማለት ነው። ቅድሚያ የተከፈለ ክፍያ ነው። ስለዚህ አንድ ያብታችሁት ግን ወሩን ሙሉ የምትጠቀሙበት የወጪ አይነት ነው ማለት ነው ፕሪፔድ ኤክስፔንስ ማለት። ስለዚህ እሱ ግን ተጠቅማችሁበት ስላልጨረሳችሁት ፕሪፔድ አሴት ውስጥ ይመዘገባል ማለት ነው። ገብቷችኋል? ተጠቅማችሁበት አልጨረሳችሁትም፣ ግን በጊዜ ውስጥ ተጠቅማችሁ ሲጨርሱት ነው ወደ ኤክስፔንስ ወይም ወደ 6000 ቤት ውስጥ ኤክስፔንስ ሆኖ የሚመዘገቡ ማለት ነው። ተጠቅማችሁ እስኪጨርሱት ድረስ በቃ አሴታችሁ ነው፣ በቃ ንብረታችሁ ልክ እንደ ልጆቹ ማለት ነው። እሺ ሌላው እስካሁን አሴት ውስጥ ያየናቸው ጥሬ ገንዘብ፣ ካሽ አት ባንክ ውስጥ ያለ ገንዘብ፣ ከዱቤ የምትሰበስቡት ዱቤ ሸጣችሁ ከዛ ሰው የምትሰበስቡት አካውንት ሪሲቨብል ተመላሽ ማለት ነው። 4ተኛ ደግሞ አበድራችሁም ከሆነ ከዛ ሰውዬ ካበድራችሁ ሰው እዛ ሰውዬ ላይ ገንዘብ ካላችሁ እሱም እንደዛው አሴት ነው፣ ከረንት አሴት ይባላል። ፕሪፔድ ኤክስፔንስም እንደዛው ከረንት አሴት ነው። ተጠቅማችሁበት ያልጨረሳችሁት ግን ደግሞ ገንዘብ አውጥታችሁት ገና ተጠቅማችሁበት ያልጨረሳችሁት ነገር ካለ እሱም እንደ ከረንት አሴት ይታያል። ሌላው ከዛ ወደ ፊክስድ አሴት እንመለስ። እዛው አሴት ላይ ነው ያለነው እና ወደ ፊክስድ አሴት እንመለስ። ፊክስድ አሴት ማለት ያው ከቃሉን ትረዳላችሁ፣ ቋሚ ንብረት ማለት ነው። ቋሚ ንብረት ምንድን ነው? ቋሚ ንብረት ወንበር፣ ጠረጴዛ፣ ከአንድ ዓመት በላይ ልትገለገሉባቸው የምትችሏቸው ነገሮች ቋሚ ንብረት ወይም ፊክስድ አሴት ይባላሉ። እንዳልኳችሁ ወንበር፣ ጠረጴዛ፣ ቤት፣ ህንፃ፣ መኪና ቶታሊ በቃ ከአንድ ዓመት በላይ ልትገለገሉባቸው የምትችሏቸው ንብረቶች ቋሚ ንብረት ይባላል። እሺ ትንሽ ወደ ከረንት አሴት ደግሞ ወደ ኋላ ልመለሳችሁና ከመንግስት ደግሞ የምትሰበስቡት ደግሞ ገንዘብ አለ አይደል? ከመንግስት የሚሰበሰበው ገንዘብ ምንድን ነው ልትል ትችላላችሁ። ቫት ሪሲቨብል እና ዊዝሆልዲንግ ሪሲቨብል ይባላል። ቫት ሪሲቨብል ምንድን ነው? እናንተ እንደ ድርጅት ከሌላ ነጋዴ እቃ ስትገዙ ያ ነጋዴ ከእናንተ ላይ ቫት ይቆርጥባቸዋል 15% ማለት ነው። ያ ይቆርጥባችሁ 15% እናንተ በየወሩ ቫት ዲክሌር ስታደርጉ ወይም ደግሞ የራሳችሁ ቫት ስትከፍሉ በምትከፍሉበት ጊዜ ያቺ ከተከፋያችሁ ላይ ያቺ እዛ ያ ነጋዴ ይቆርጥባችሁ 15% እዚህኛ እናንተ የምትከፍሉት ቫት ላይ ተቀናሽ ትደረጋለች ማለት ነው። ስለዚህ ገቨርመንት ወይም መንግስት ቫቱን ተመላሽ አያደርግላችሁም። ይሄ ሴንስ በካሽ አይሰጣችሁ ማለት ነው። በካሽ አይሰጣችሁ ግን ከምትከፍሉት ግብር ላይ ተቀናሽ ያደርግላችኋል ማለት ነው። ይሄ ሁለተኛው ዊዝሆልዲንግ ሪሲቨብል ነው፣ ከመንግስት የሚሰበሰብ ገንዘብ። ይሄም እንደ ቫት መንግስት በካሽ የሚሰጣችሁ ሆኖ ሳይሆን ሲስተሙ ነባችኋል። አሁን እናንተ የምትሸጡለት ሰው የምትሸጡለት ነጋዴ ፒኤልሲ ከሆነ እና ደግሞ ለሱ የሚሸጡለት ሽያጭ ከ21,000 ብር በላይ ከሆነ 3% ይቆርጥባቸዋል። 3% የመቆጠብ ግዴታ ለመንግስት ግዴታ ጥሎበታል። ስለዚህ 3% ይቆርጥባቸዋል። ስለዚህ 3% ቀንሶ ነው ገንዘቡ የሚሰጣችሁ እና 3% የቆረጠበትን ደረሰኝ ይሰጣችኋል። ያቺ 3% አዘ ኢንዲጎ ኦፍ ሰኔ 30 ዓመታዊ ፕሮፊት ታክስ በምትከፍሉበት ጊዜ ከዛ ከታክስ ላይ ተቀናሽ ትሆናለች ማለት ነው። 3% ዊዝሆልዲንግ ሪሲቨብል ወይም ዊዝሆልዲንግ ተመላሽ ማለት እቺ ነች። ወደ 2000 ቤት መግባት እንችላለን። አሁን ወደ ሊያቢሊቲ እዳ። ሊያቢሊቲ ላይ እናንተ በዱቤ ስትገዙ ማለት ነው። ሊያቢሊቲ ላይ ወይ በ2000 ኮድ የሚመዘገቡ እዳዎች አንደኛ እናንተ በዱቤ ስትገዙ ለገሬ የምከፍለው 15,000 ብር ከሆነ 15,000 ብር አይለብኝ። 15,000 ብር አካውንት ፔብል ይባላል። በላያቢሊቲ ቤት ውስጥ በላያቢሊቲ ቤት አካውንት ፔብል ይባላል። አካውንት ታይፑ ማለት ነው። አካውንት ፔብል ይባላል። ስለዚህ ከሸምሱ ከሆነ ከበይ የገዛችሁት ሸምሱ ፔብል ብላችሁ
በአካውንቲንግ ሪከርድ 15000 ብር ሸምሱ ፔብል 15000 ብር አለ ማለት ነው። 15000 ብር የምትከፍሉት ዕዳ አለ ማለት ነው። ሌላው ታክስ የምትከፍሉት ታክስ ካለ አካውንት ፔብል ላይ ታክስ ፔብል ቫት ከሆነ ቫት ፔብል ተብሎ ሪከርድ ይደረጋል። ዊዞል ከሆነ ዊዞል ፔብል ተብሎ ይጻፋል። ኢንካም ታክስ ከሆነ ኢንካም ታክስ ፔብል ተብሎ ይጻፋል። ለመንግስት የምትከፍሉት ታክስ ያው እንደ ዕዳ በአካውንቲንግ ሪከርድ ይደረጋል ማለት ነው። ሌላው ሊያቢሊቲ ላይ ምንድነው ሎንግ ተርም ሊያቢሊቲ አለ። ከባንክ የምትበደሩት ብድር በረዥም ጊዜ የሚመለስ ብድር ከተበደራችሁ እሱም እንደዛው ሊያቢሊቲ ላይ ነው የሚቀመጠው ማለት ነው። ሊያቢሊቲ ላይ ሪከርድ ይደረጋል። አዋሽ ባንክ 5 ሚሊዮን ተበደራችሁ አዋሽ ፔብል ሎን ፍሮም አዋሽ ተብሎ አካውንት ፔብል ላይ ሪከርድ ይደረጋል ማለት ነው። አሁን የአካውንት ፔብል ምላችሁ በሊያቢሊቲ ስር የአካውንት ታይፑ ነው። እሺ የአካውንት ታይፑ ነው። አካውንት ታይፕ ይባላል። በዚህ አጋጣሚ አሪፍ እዚህ ጋር ሪቪል እናደርገዋለን። አካውንት ታይፕ ማለት ካሽ የራሱ አካውንት ታይፕ አለው። ካሽ ነው። ካሽ ቤቶች አካውንት ሪሲቬብል ወይም ተመላሾችን ደግሞ እንዲሁ አካውንት ታይፓቸው አካውንት ሪሲቬብል ነው። ፕሪፔድ ኤክስፔንስ አካውንት ሪሲቬብል ነው። እዚህ ጋር ደግሞ ተመሰን ደግሞ ላይብሊቲ ላይ ደግሞ አካውንት ላይብሊቲ ላይ ደግሞ አካውንት ታይፓቸው እያንዳንዳቸው አካውንት ፔብል ነው። ተከፋይ ነው። እሺ ስለ አካውንቲንግ አካውንት ታይፑ ብዙ የሚያሳስባችሁ ነገር አይደለም። እሺ ሌላው 3000 ካፒታል እንግዲህ አሁን እነዚህ የአካውንቲንግ 6 ነጥቦች ያልኳችሁ እርስ በርስ ሊመሳሰሉባችሁ ይችላሉ። ግን በአካውንቲንግ ግን ጉዳዩ ሌላ 6ቱም የተለያየ ሚና ያላቸው ግን ደግሞ አሶሺየት የሚያደርጉበት ደግሞ መንገድ አለ። ተደጋግፈው የሚሄዱ ነገሮች ናቸው። ተነጣጥለው ሳይሆን ተደጋግፈው አሶሺየት እርስ በርስ ሆነው ተደጋግፈው የሚሄዱ ነገሮች ናቸውና እሺ ካፒታል መነሻ ገንዘብ ማለት መነሻችሁ ካፒታል በ3000 ቤት ውስጥ የሚያሳክል ማለት ነው። እዛው ካረንት አሴት ውስጥ ኢንቨንተሪ የሚባል አለ። ኢንቨንተሪ ማለት ስቶር ውስጥ ወይ መጋዘን ውስጥ የምታስቀምጧቸው ልትሸጧቸው ያስቀመጣችኋቸው እቃዎች ኢንቨንተሪ ይባላል። እነሱ እንደ ሀብት ነው የሚቆጠሩት ማለት ነው። እነሱ የሆነ ታይም ላይ ኮስት የሚሆኑበት ጊዜ አለ። ስትሸጧቸው ኮስት መሆን ይችላሉ። ግን ኮስት እስኪሆኑ ድረስ እስኪሸጡ ድረስ ኢንቨንተሪ ውስጥ ይገባሉ ማለት ነው። እሺ ለዛሬው እነዚህ ከ1000 እስከ 3000 አይተናል። አሁን 4000፣ 5000 እና 6000 ነው የሚቀረን። እነዚህ ከ1000 እስከ 3000 ያሉት አሴት፣ ሊያቢሊቲና ካፒታል ሀብትና ዕዳችንን ሪፖርት የምናዘጋጅባቸው ኤሌመንቶች ናቸው። አሴት፣ ላይቢሊቲና ካፒታል ማለት ነው። ባላንስ ሺት ይባላል በአካውንቲንግ ተርም። እሺ እስካሁን ያየነውን ደግሞ አሁን በምሳሌ አድርገን ነውና አሁን ይሄ ባላንስ ሺት ወይም የሀብትና ዕዳ መግለጫ ሪፖርቱን እንዴት እንደሚዘጋጅ በዛው በእነዚህ 3 ኤሌመንቶች ስለሆነ የሚያስፈልጉት በእነሱ ማየት እንችላለን። እሺ ቅድም መጀመሪያ ላይ እንደነገርኳችሁ ድርጅት ለማቋቋም ወይም ወደ ንግድ ዓለሙ ለመግባት ካፒታል ያስፈልጋል አይደለም? ስለዚህ አሁን ካፒታል 100,000 ብር ካፒታል ይዛችሁ ወደ ንግዱ ገባችሁ። ስለዚህ መጀመሪያም የሆነው ምንድነው ካፒታል ላይ 100,000 ብር ይዛችኋል የመጣችሁት። ስለዚህ ያቺ ካፒታል ዝም ብላ አየር ላይ አትንጠልጠል ማለት ነው። ስለዚህ ያቺ ካፒታል 100,000 ብር አለች ማለት ባንክ አካውንት ላይ 100,000 ብር አለ ማለት ነው። ስለዚህ ካፒታል 100,000 ብር እዛ ካሽ ኦን ባንክም 100,000 ብር አለ ማለት ነው። ስለዚህ አሁን በ100,000 ብር አንዳንድ ከረንት አሴት እና ፊክስድ አሴት ገዛችሁባቸው። ስለዚህ ኦልሞስት በግማሹ በ50,000 ብር
አሴቶች ገዛችሁ፣ ከረንት አሴቶች ፊክስድ አሴቶች ሊሆን ይችላሉ። ገንዘብ አልበቃችሁም እና ቀሪ ገንዘብ ያስፈልጋችኋል። ወደ 100 ሺህ ብር ያስፈልጋችኋል። ቢዝነሳችሁ ምሳሌ ነው አሁን እየጠቀስኩላችሁ ያለሁት፣ ወደ ሪያሊቲ እንዳታመጡብኝ። ተጨማሪ 100 ሺህ ብር ያስፈልጋችኋል። ስለዚህ 100 ሺህ ብር ብድር ውስጥ ገባችሁ። አንድ የሚያበድራችሁ ተቋም አገኛችሁና ከዛ ተቋም 100 ሺህ ብር ተበድራችሁ፣ ልክ ከዛ ተቋም 100 ሺህ ብር ስትበደሩ አት ሴም ታይም 100 ሺህ ብር አካውንታችሁ ውስጥ ይገባል ማለት ነው። አካውንታችሁ ውስጥ ይገባል። ስለዚህ አሁን ካፒታል ላይ 100 ሺህ ብር አለ፣ ሊያቢሊቲ ላይ 100 ሺህ ብር አለ፣ ፊክስድ አሴት ላይ አሴት ላይ 50 ሺህ ብር አለ፣ ካሽ ላይ 50 ሺህ ብር አለ። አሁን ተጨማሪ ከተበደራችሁት 100 ሺህ ብር ደግሞ ልሸጡት የፈለጋችሁት ሞባይል ቤት ነው እንበል፣ ሞባይሎችን ነው እንበል። ሞባይሎችን ገዛችሁ በ100 ሺህ ብሩ ሞባይሎችን ገዛችሁ። የተለያዩ ሞባይሎችን ገዛችሁ፣ 4-3 ሞባይሎችን ገዛችሁ። አነስ ያሉ ነው ያው 100 ሺህ ብር መቼስ አነስ ያሉ 3 ሞባይሎችን ገዛችሁ። እነዛ ሞባይሎች ምን ላይ ይቀመጣሉ? ኢንቨንተሪ ላይ ይቀመጣሉ። እነሱም ሀብት ናቸው፣ እስክትሸጧቸው ድረስ ሀብት ናቸው። ስለዚህ መጀመሪያ የሄደበትን እንትን ተመልከቱ። እዳ ነበረ፣ እዚህ ጋር ከእዳው ወደ አካውንት ገባ፣ ከአካውንት ደግሞ ወደ አሴት ወረደ ማለት ወደ ሞባይል ወረደ። ስለዚህ እዛው ቤተሰብ የአሴት ቤተሰብ ውስጥ ነው የተከናነሰ የመጣው። ከባንክ ቤት አወጣችሁ ያው ገዛችሁት ሞባይል። ስለዚህ አሁን አሴት የእዳና የካፒታል ድምር ነው የሚባለውን ፎርሙላ በተግባር ላሳያችሁ። ስለዚህ አሁን የምትመልሱት እዳ 100 ሺህ ብር አለ አይደል? 100 ሺህ ብር አለባችሁ። ካፒታላችሁ ደግሞ 100 ሺህ ብር ነው። ስለዚህ ካፒታል ፕላስ እዳ አሴት ይመጣል ማለት ነው። 100 ሺህ ፕላስ 100 ሺህ 200 ሺህ ብር አሴት አላችሁ ማለት ነው። ሀብት ተሽጦ እዳ ይከፈላል የሚለው ኮንሰፕት እኔ ብዙ አልረዳውም፣ አይገባኝም። ግን እናንተ አሁን ደስ በቃ በተመቻችሁ መንገድ ከተረዳችሁ አሪፍ ለውበር ነው። ስለዚህ አሁን መጨረሻ ላይ ምን ይሆናል? ምን ይመጣል? ባንክ ላይ 50 ሺህ ብር ቀርቶናል። የ100 ሺህ ብር ኢንቨንተሪ አለ፣ እዚህ ጋር ስልኮች አሉ። ፊክስድ አሴት ላይ 50 ሺህ ብር አለ። አጠቃላይ ቶታል አሴታችን የ200 ሺህ ብር አሴት አለ ማለት ነው። እዚህ ጋር ላያቢሊቲ 100 ሺህ ብር አለ፣ እዳ አለብን ከአዋሽ ባንክ። ካፒታላችን ደግሞ 100 ሺህ ብር አለ። ስለዚህ እውነት ነው ማለት ነው። ካፒታል ፕላስ ላያቢሊቲ እኩል ይሆናል አሴት ይመጣል ማለት ነው። ስለዚህ ባላንስ ሺት በዚህ መልኩ ይዘጋጃል ማለት ነው። መልካም ጊዜ። ባይ